ትዳር የተፈጥሮ ጸጋ ነውና አንዳቸው ለአንዳቸው ሰላምን፣ ጸጥታን ይፈጥራሉ። ትዳር በፍቅርና በእዝነት ላይ ይመሰረታል። አላህ ስብሓነሁ ወተዓላ በቁርአኑ ላይ ምን ይላል? ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون. ለእናንተም ከነፍሶቻችሁ ከጎሶቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ በመካከላችሁም ፍቅርንና እዝነትን ማድረጉ ከአስደናቂ ምልክቶቹ ነው። በዚህ ውስጥ ለሚያስተውሉ ህዝቦች ተአምራቶች አሉ። ሱረቱ አሩም ምዕራፍ 30 አንቀጽ 21። ብጥብጥ በትዕግስትና ውይይት ይፈታል። ችግሩ ከአቅም በላይ ሲሆንም ከቤተሰቦቻቸው ከሽማግሌዎችና አማካሪዎች እርዳታን ይጠይቃሉ። ብጥብጥ መራራቅና ትልቅ ችግርን እንጂ መፍትሄን አያመጣም። መጥፎ እድል በዘመናችን አለመግባባት እየጨመረ ሲሆን በትዳር ላይ ደግሞ እየተባባሰ ነው። ሰዎች በተማሩ ቁጥር ባህላቸውን እንደሚያበለጽጉ ቢታሰብም ዘመናዊው ባህል ግን የሰዎችን ትዕግስት፣ አዛኝነትና ተንከባካቢነት አስወግዷል። አለመግባባት የአንዳንዴ ክስተት መሆኑ ቀርቶ ባህል ሆኗል። አጂብ! በአሜሪካ የፍትህ ክፍል እንደገለጸው ከ1 እስከ 3 ሚሊዮን ሴቶች አሜሪካ ውስጥ ከባሎቻቸው ወይንም በወንድ ጓደኞቻቸው አካላዊ ጥቃት ይደርስባቸዋል። በየቀኑ 3 ሴቶችና 1 ወንድ በተጓዳኞቻቸው ይገደላሉ። 2000 ዓመተ ልደት 1247 ሴቶች በተጓዳኞቻቸው ተገድለው ነበር። በተመሳሳይ ዓመት 440 ወንዶች በተጓዳኞቻቸው ተገድለዋል። የባለትዳሮችና በቅንፍ ውስጥ የፍቅረኞች መገዳደል ውስጥ 30 ሴቶችና 5 ወንዶች ይገዳደላሉ። በሀገራችን ያለው ሁኔታም አሳሳቢ እየሆነ መምጣቱ ግልጽ ነው። ከቅርብ ጊዜያት ወዲህ በባሎቻቸውና ወይም በቅንፍ ውስጥ በፍቅረኞቻቸው የተገደሉ፣ አሲድ የተደፋባቸው፣ ዘግናኝ አካላዊ ጉዳት የደረሰባቸው ወዘተ ሴቶች ተበራክተዋል። ሁላችንም በማህበረሰቡም ሆነ በቤታችን ስለሚከናወኑ ሰይጣናዊ ድርጊቶች በጥልቅ ማሰብ አለብን። አንደኛ፣ ማንም ሰው ቤተሰባዊ አለመግባባት በኢስላም ተቀባይነት እንዳለው ማሰብ አይኖርበትም። ኢስላም ሁሉንም አለመግባባቶች ያስወግዳል፣ በተለይ በቤተሰብ መካከል ሲሆን። ቤተሰብ የፍቅርና የእዝነት ተቋም እንጂ የጥላቻና የጭካኔ አይደለም። ባልና ሚስት በአላህ ስም ሊጠባበቁና በጥሩ ጥንቃቄ በእዝነት ሊተያዩ ከቤተሰብም ሆነ እርስ በርሳቸው ያላቸው ግንኙነት በመተማመን ማድረግ ይጠበቅባቸዋል። ነቢያችን አለይሂ ሰላቱ ወሰላም ከናንተ ምርጡ ለቤተሰቡ ምርጥ የሆነው ነው፣ እኔ ከናንተ ለቤተሰቤ ምርጥ ነኝ ብሏል። ትርሚዚ ዘግበውታል። ጥንዶች፣ ወላጆች ወይንም ልጆች እርስ በርስ መጣላት ከጀመሩ የግድ ምክር፣ እርዳታና ተገቢው እንክብካቤ ያስፈልጋቸዋል። ጥላቻና መደባበር ወይም መከፋፋት ለረጅም ጊዜ እንዲቆይ መፍቀድ አይገባም። ምክንያቱም መራራቅና ብጥብጥ ነውና የሚያመጡት። ማንም ወንድ ሆነ ሴት የራሳቸውን አስከፊ ባህሪ ሃይማኖታዊም ሆነ ባህላዊ ምክንያትና ሽፋን መስጠት የለባቸው። ሁለተኛ፣ ማንኛውንም አይነት አለመግባባቶች በቤተሰብ መካከል ከተፈጠረ የቤተሰቡ ታላላቅ ሰዎች፣ ዓሊሞችና የማህበራዊ ጉዳዮች ሰራተኞች ትኩረት ሰጥተው ሊሰሩባቸው ይገባል። አለመግባባትን ለመገሰጽም ሆነ ለማሳወቅ እፍረትና ሃይማኖታዊ ገደብ ሊይዘን አይገባም። አሳፋሪው ነገር ብጥብጥ እንጂ ብጥብጥን ማሳወቅ አይደለም። ብጥብጥን ልንቃወምና ልናስተካክለው ይገባል። የቤተሰብ ግጭት በሽታ ስለሆነ በቶሎ መታከም ይኖርበታል። ሶስተኛ፣
የቤተሰብ ውስጥ አለመግባባት አቤቱታዎች ችላ ሊባሉ አይገባም። ምንም እንኳን ያልተግባቡት ወጣቶች ድሆች ወይም ያልተማሩ ሰዎች ሊሆኑ ቢችሉም የሚያውቁ ሰዎች ይህን ወንጀል ችላ ለማለትና ለማድበስበስ አይፈልጉም፣ ሊያደርጉትም አይገባም። ሰውየው ሀብታም ወይ ድሃ፣ መሪ ወይ ተራ ግለሰብ፣ ወዳጅ ወይም ወዳጅ ያልሆነ፣ ተጣማሪ ወይም ተጣማሪ ያልሆነ ሊሆን ቢችልም እንኳን በማንኛውም ሁኔታ ከዚህ ችግር ልንማርና በቁም ነገር ልንይዘው ይገባል። አንድ ግለሰብ የመጣበት ክስ እውነት ከሆነ በስልጣኑ ከሱ ጋር ባለን ግንኙነት ወይም በዝምድናችን ምክንያት በቸልታ ማለፍ የለብንም። ፍትህ ማለት የአንድ ሰው አለማዳላት ነውና ይህን ሰው ልንረዳው የምንችለው ይህን ተግባር ደግሞ እንዳይፈጸመው ማስቆም ስንችል ነው። አራተኛ፣ እነዚያ በቤተሰብ ግጭት ምክንያት የተጎዱት በፍጥነት እርዳታ ማግኘት አለባቸው። መረጃዎች እንደሚያሳዩት በቤት ውስጥ አለመግባባት ሴቶች ይበልጥ ተጠቂዎች ናቸው። ስለዚህም ለዚህ ጉዳይ የተለየ ትኩረት መስጠት አለብን። ማህበረሰቡ በዚህ ጉዳይ ላይ ማምረር አለበት። ሴቶች ቤተሰባቸውን እንዳያጡ ከመፍራትና ብዙውን ጊዜ መሄጃ ስለማይኖራቸው በዚህ ጉዳይ ሲጎዱና ሲያማርሩ ይታያል። በእርግጥ ሁሉም ሰው እንዴትና ምን መወሰን እንዳለበት ያውቃል። ሆኖም አንዱ በሌላው ላይ አይወስንም። ሁሉም የዚህ ጉዳት ሰለባዎች እርዳታ በሚፈልጉበት ጊዜ መርዳት ሞራላዊም ሃይማኖታዊም ግዴታ ነው። አምስተኛ፣ ቤተሰባዊ መተሳሰብን የምናስተናግድባቸው ቋሚ ስርዓቶች ቢኖሩንም መልካም ነው። ራሳችንንና ሌሎችን እንዴት መንከባከብ እንደሚቻልና በአክብሮት ችግሮችን መፍታት እንዴት እንደሚቻል ማስተማር አለብን። ቁጣን መቆጣጠርና ሰላማዊ ጸባይ ማዳበርን ከቁርአን ሱናና ዘመናዊ የሥነ ምግባር ሳይንስ ልንማር ግድ ይላል። በአገራችን እንደዚህ አይነት የቤተሰብ አለመግባባት ሕይወታቸውን ላጡ፣ ጉዳት ለደረሰባቸው እህቶቻችን ቤተሰቦችና ለጓደኞቿ መጽናናትን ይስጣቸው። እኛንም በቀጥተኛው መንገድ ላይ እንዲያጸናን ለቤተሰቦቻችን፣ ለጎረቤቶቻችንና ለአላህ ፍጥረታት ሁሉ ጥሩ እንዲያደርገን አላህን እንለምነዋለን።